ቆይ አብዛኞቻችን ቲክቶክን ለምን ፐርፐዝ ነው የምንጠቀመው? ለሴሌብሬቲንግ፣ ለቢዝነስ ወይስ ለተለያየ ነገር? የኔ ጥያቄ ነው። ጥያቄው እንዳለ ይቆይኝና ለምንድን ነው ቲክቶክ ላይ ቪዲዮ ስትጭኑ ምን አላማ አድርጋችሁ ነው? አንዳንዱ ይገርመኛል። ፌመስ ለመሆን ይላል፣ ታዋቂ ለመሆን ይላል። በነገራችን ላይ what is famous? ፌመስ ምንለው ቃል ከትርጉሙ ስንነሳ በብዙዎች ዘንድ ታዋቂነትን ማግኘት የሚል አይነት ትርጓሜ ይኖረዋል። ግን በምን አይነት መልኩ ነው ፌመስ መሆን የፈለጋችሁት? አንዳንዱ ሰዎች ላይ መጥፎ ባህሪ፣ መጥፎ መልእክት የሚዘራ አይነት ፌመስነት ከሚኖራችሁ ዘላለማችሁ አትፈምሱ። የምር የምትሰሩት ቪዲዮ ሰዎችን ማይጠቅም ከሆነ፣ ሰዎችን የሆነ ሳምቲንግ ማያደርግ ከሆነ፣ ለሰዎች ጥሩ ፖላይትሊ ወይም ስነ ምግባር ማስተምር ከሆነ ለእናንተ ፌመስነት ዘላለሙ ቅርቅር ቢል ይሻላል። የምር ነው ማለት። አንዳንዴ ፌመስነት ሊጥላችሁ ይችላል፣ አንዳንዴ ፌመስነት ከፍ ሊያደርጋችሁ ይችላል። ምክንያቱም የምትለቁት ቪዲዮ የፈመሳችሁበት ቪዲዮ በጣም ቫሉ ይኖረዋል ማለት ነውና ምንለቀው ቪዲዮ አስበን ተጠብበን ይሁን። ምክንያቱም ቲክቶክ አልጎሪዝም እንደምታውቁት መላው ዓለም ላይ ሊያሰራጨው ይችላል። እናንተ የለቀቃችሁት ቪዲዮ በብዙ ቪው ቫይራል ወጥቶላችሁ በብዙዎች ዘንድ ሊዳረስ ይችላልና ተጠንቅቀንና በጥሩ መልኩ ታዋቂነቱን ቢኖረን ቢዝነሳችንን ብንሰራ ሪኮማንድ ምክራለው የታላቅነቴን ማለት ነው። በተረፈ ለማንኛውም የህንጻ ዲዛይን ታች ባለው ቁጥር ልታገኙ ትችላላችሁ። አድራሻችን አዳማ አሚካፌ ያለበት ህንጻ 3ኛ ፍሎር የቢሮ ቁጥር 07 ላይ እንገኛለን።